አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ልትልየርክ ነው አይደል? እባክህ ወንድሜ በማርያም ስም ልለምን እና ግባና ልሸኝ እባክህ። እባክህ ወንድሜ ይናፈስ ብዬ በቅዱስ ቃሉ የታወጀን በዕጣን መዓዛ ጠረን የታወጀን ቤተ መቅደስ ውስጥ የሚገባ ማንነት በሲጋራና በመጠጥ የጨቀየ መኪና ውስጥ እንደገባ ብዬ ነግባ ና እባክህ ግባ ሽሮ ሜዳ ነው ተወልጄ ያደግኩት። አመረኖ ኪዳነ ምሕረት ቤተክርስቲያን ማህሌተ ጽጌን በፍቅር ቆሜ ያደግኩት። አክሊለ ጽጌ እያልኩ ክበበ ጌራ ወርቅ እያልኩ ያደግኩት። ዩኒቨርሲቲ ከተመረኩ በኋላ ግን ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጠርኩ። በብዙ ደሞዝ ከቤተ ክርስቲያን ግን ራቅኩኝ። አልጾም አላስቀድስ አላነግስ በቃ ጠፋሁ። ክፍለ ሀገር ለክፍለ ሀገር እየዞርኩኝ ከጓደኞቼ ጋር ማጨስ መጠጣት ሆነ ስራዬ። አሁን እንኳን ያገኘኝ ሚስቴንና ልጆችን ቤት አስቀምጬ ጥያቸው ነው። ከቤተ ክርስቲያን ጓደኞቼ ከሚስቴ ይልቅ የመጠጥ ጓደኞቼ የሱስ ጓደኞቼ የበለጡብኝ። ውስኪ አውርደው ጠጣ ሲሉኝ እምቢ አላቸው። መሄድ አላሳፍራቸው። ምን እንደሆነ ታውቃለህ? ራሴን ማዳመጥ አልፈልግም። ራሴን ማዳመጥ ከጀመርኩኝ ልጅነቴን አስታውሳለሁ። ልጅነቴን ካስታወስኩኝ ቤተክርስቲያኔን አስታውሳለሁ። ቤተክርስቲያንን ካስታወስኩኝ ደጀ ሰላሙን ቤተ መቅደሱን አስታውሳለሁ። ማህሌተ ጽጌውን ንግሱን እሱን አስታውሳለሁ። የዕጣኑ ሽታ ይመጣብኝ። የቤተ ክርስቲያን መንፈስ ደጀ ሰላሙ የጸናጽኑ ድምፅ የከበሮ ድምፅ ይሰማኛል። በቃ ራሴን አፍረዋለሁ። ማረገው ግራ ይገባኛል። ሰይጣን ይመጣል። ሰይጣንን እኮ የምንጠራው እኛ ነን ወይ ደግሞ እንሄድለታለን። አዋው ልክ ነህ። ሲጠራው እኮ ነው የሚመጣው። ከዛ በኋላ በቃ ጓደኞች ጋር ደውል ይለኝ።
በመጠጥ ውስጥ ተደበቅ ሚስቴንና ልጆቼን ጥዬ በመጠጥ ውስጥ ደበቃለሁ እታዘዘዋለሁ አቆየው ይቅርታ ለምን ግቢ ውስጥ ገብታ አረፋት ቅዱስ ቤተ ክርስቲያን ድሮም ይወድሽ ልጅ ከደጅሽ ቆሟል በደል ግዴታ አልቅሰህ ተመለስ እኔ አልገባም ግድ የለም አይ ብቻ አደራ አንተ ንገረኝ አሁንም ይወድሻል በል እዚህ ከደጅሽ ቆሟል በል እጠራሻለሁ ሐዘኔ በዝቶ ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር እጅሽ ላይ ቆሜ እጠራሻለሁ ሐዘኔ በዝቶ ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር ዘመኔ ሁሉ ፈተና ናዝሎ ሁሌ አስባለሁ የሞትን ባህር የሚያሻግረኝ በትረሻለሁ እጅሽ ቆማለች የተጣራች ነፍሴ አንቺን ብላ ጸጋሽ ይችላል የጎደለኝን ሁሉ ሊሞላ እጅሽ ላይ ቆሜ እጠራሻለሁ ሐዘኔ በዝቶ ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር ሞት የጸነሰው